7 ወራት ብቻ 8 ቢሊዮን ብር ለሰራዊት ወጪ ማድረጋቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ መናገራቸውን፣ የተባበሩት መንግስታት ድርጅት የ11.4 ሚሊዮን ብር ድጋፍ እንዳደረገ ማስታወቁን፣ የሲዳማ አያንቴዎች የ2017-18 የዘመን መለወጫ በዓል መጋቢት 18 እና 19 እንደሚከበር መወሰናቸውን እና ሌሎች መሰል ዜናዎች ይቀርባሉ። ተከታተሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በተያዘው በጀት ዓመት ከሐምሌ እስከ የካቲት በነበሩ 7 ወራት ውስጥ ለክልሉ ሰራዊት 8 ቢሊዮን ብር ወጪ ማድረጋቸውን ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ ተናግረዋል። ጌታቸው በዚህ ወጪ ሳቢያ ጊዜያዊ አስተዳደሩ ለመንግስት ሰራተኞች ደሞዝ እንዳልከፈለና አንድም የልማት ስራ እንዳልሰራ ገልጸዋል። 274,000 የቀድሞ ተዋጊዎች ለተሃድሶ ስልጠና መመዝገባቸውን የጠቀሱት ጌታቸው ጊዜያዊ አስተዳደሩ በአሁኑ ወቅት ለ110,000 የሰራዊቱ አባላት ስንቅ እየሸፈነ እንደሚገኝ ጠቁመዋል። የህዝብ ተወካዮች ምክር ቤት በበጀት ዓመቱ ለትግራይ የመደበው የድጎማ በጀት 13 ቢሊዮን ብር እንደነበር ይታወሳል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በአውሮፓውያኑ 2024 የኢትዮጵያ መንግስትና ረድኤት ድርጅቶች 3 ሚሊዮን የውስጥ ተፈናቃዮችን ጨምሮ ለ11.4 ሚሊዮን እርዳታ ፈላጊዎች ሰብአዊ ድጋፍ ማቅረባቸውን ዛሬ በወጣው ሪፖርት አስታውቋል። በተጠቀሰው ዓመት ለተረጂዎች ለቀረቡ ሰብአዊ ድጋፍ በጠቅላላው 1.7 ቢሊዮን ዶላር ወጪ እንደተደረገ የቢሮው ሪፖርት አመልክቷል። ይህም በጠቅላላው ሰብአዊ ድጋፍ ከሚፈልጉ ተረጂዎች መካከል እጅግ አስቸኳይ እርዳታ የሚያስፈልጋቸውን በመለየት 55 በመቶ የሚሆኑትን ብቻ የሸፈነ እንደነበር ሪፖርቱ ጠቅሷል። ቢሮው በኢትዮጵያ የኮሌራ ወረርሽኝ ከተከሰተባቸው 235 ወረዳዎች በ222 ወረዳዎች ወረርሽኙን መቆጣጠር እንደተቻለም ገልጿል። የሲዳማ ብሔር ዘመን መለወጫ ፍቼ ጨምበላላ በዓል የፊታችን መጋቢት 18 እና 19 እንዲከበር የባህል አባቶች ወይም አያንቶች መወሰናቸውን የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ዳዊት ዳንጊሶ ገለጹ። አቶ ዳዊት የሲዳማ ብሔር አያንቶች የበዓሉን ዕለት ለመቁረጥ ያለ ዘመናዊ የመቁጠሪያ ቀመር እርዳታ የጠፈር አካላትን ክስተት እየመረመሩ በጨረቃና በከዋክብት ዑደታዊ እንቅስቃሴ ላይ በመመስረት ጊዜን በማስላት ከቀደም ታቦ ሲወርድ በመጣው ባህላዊ የዘመን መቁጠሪያ ቀመር የፍቼ ጨምበላላን በዓል በየዓመቱ ያበስራሉ ብለዋል። በዓሉ በዓለም አቀፉ የትምህርት የሳይንስና የባህል ድርጅት ጥበቃ ተቋም ወይም ዩኔስኮ ከተመዘገበ 10ኛ ዓመቱ መሆኑን ያነሱት አቶ ዳዊት የተጣላ ታርቆ የተቀያየመውን በይቅርታ የሚሻገርበት ልዩ ባህላዊ እሴቶችን ያቀፈው ይህ በዓል ከሀገር ውስጥና ከመላው ዓለም የሚመጡ የበዓሉ ታዳሚዎችን ጨምሮ ከ1 ሚሊዮን በላይ ሕዝብ ይታደምበታል ተብሎ እንደሚጠበቅ ተናግረዋል። በዚህም በዋዜማው መጋቢት 18 የፊጣራ ዕለት ሲሆን በታላላቅ ወይም ዕድሜ ቅደም ተከተል በሁሉ ቀይ መሻገር ስርዓት እየተፈጸመ ቡርሳሜ እንደሚበላና በማግስቱ ፍቼ ጨምበላላ በሶሬሳ ጉዱማሊ እንደሚከበር አቶ ዳዊት ገልጸዋል። ለወቅታዊ መረጃ ኢዮአብ ኒውስ ሚዲያን ተከታተሉ። ቸር ቆዩን።